ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? ገነት ነኝ ከሶሲውል ለገብ። ዛሬ ደግሞ የጾመ ሐዋርያት ገብቷልና የጾም ወጥ የሽምብራ አሳ ለመስራት እየተዘጋጀው ነው። መጀመሪያ ላይ ሽንኩርቱንና ትንሽ ቲማቲም ከትፌ በደንብ አዘጋጅቻለሁ ማለት ነው። ለሰዓት ለመቆጠብ ብዬ ቀደም ብዬ አዘጋጅቻለሁኝ። አሁን ትንሽ ጨው ጨምሬበት ይሄ እስኪበስል ድረስ የሽምብራውን ዱቄት አዘጋጃለሁ ማለት ነው። እኔ የምጠቀመው የሽምብራ አይነት የሪያል ታጅ የሚለውን ነው። በጣም ቆንጆ ነው። እኔ ሁልጊዜ ይህንን ነው የምጠቀመው። እናንተ ሌላ አይነት ካገኛችሁ ሌላ መጠቀም ትችላላችሁ። ይህንን ግን የምታገኙት ከአበሻ ሱቅ ወይ ደግሞ ከኢንዲያን ስቶር ታገኛላችሁ ማለት ነው። እና እኔ አሁን ይህንን ለ2-3 ጊዜ መጠቀም እችላለሁኝ። ለሌላም ነገር እጠቀመዋለሁኝ። አሁን ለጊዜው ይህንን ግማሹን ነው መጠቀም የምፈልገው እና ግን የጓጎል እንዳይኖረው በደንብ መነፋት አለበት። እንደዚህ ነፍቼ ካዘጋጀው በኋላ የተረፈኝን በደንብ ቁጥር አድርጌ በዚፐር አድርጌ ፍሪጅ ውስጥ አስቀምጠዋለሁ። ምክንያቱም አየር ገብቶ እንዳይበላሽ ማለት ነው። ለመጨመር ያዘጋጀው ግብአቶች እንግዲህ ውሃ፣ ጥቁር አዝሙድ፣ ኮረሪማ፣ ጨው፣ ኦሊቭ ኦይል እና ብላክ ፔፐር አዘጋጅቻለሁ ማለት ነው። 1 ማንኪያ ኮረሪማ፣ ግማሽ ማንኪያ ጥቁር አዝሙድ፣ ግማሽ ማንኪያ የተፈጨ ጨው፣ ሩብ ማንኪያ ብላክ ፔፐር የተፈጨው ማለት ነው። 1 የሾርባ ማንኪያ ኦሊቭ ኦይል እና 1 የቡና ሲኒ የሚሆን ውሃ ማለት ነው የምጨምረው። ምክንያቱም ከበዛ ደግሞ ስናቦካው በጣም ይቀጥንብንና ያስቸግረናል እና ይሄንን በደንብ ካቀላቀል ነው በኋላ የጓጎለ እንዳይኖርና አንድ ቦታ እንዳይቀመጥ ስናሸውም በእጃችን በደንብ እንዲታሽልን በደንብ እናቀላቅለዋለን ማለት ነው። መጀመሪያ እንግዲህ እንዲህ በደንብ ከተቀላቀለ በኋላ ዱቄታችንን ቀስ ብለን እንጨምርና በእጃችን በደንብ አድርገን እናሸዋለን። ምክንያቱም ይሄ ሽምብራ ቶሎ ነው ጥብቅብቅ የሚለውና የመጓጎል ባህሪ ያለው በደንብ ካላሸ ነውና ጓጉሎ እንዳያስቸግረን በኋላ ስንጠፈጥፈው እንዳያስቸግረን በደንብ በእጃችን በደንብ እሽት እያደረግን ቅመሙ ወደ ውስጥ እንዲገባ ማድረግ አለብን ማለት ነው። አይ ቲንክ እቃዋ ሳታንሰኝ አትቀርም። እንዲህ እንደ ልቤ በደንብ አላሳሻለኝ እና ቀይረዋለሁ። ይሄ ይሻላል። ቅድሙንም ሰፋ ባለ ሳህን ይሻለኝ ነበር። አሁን እንደዚህ በደንብ እያሸን ውሃ ሲያስፈልገን እንደዚህ መጨመር ይሻላል ከማብዛት። አሁን እያየን እየጨመርን ጠብ እያደረግን እናሸዋለን። ዘይትም እንደዚህ እጃችንን እያስነካን በደንብ እናሸዋለን ማለት ነው። አለበለዛ እጃችን ላይ ይጣበቅና ማሸት አንችልም። ከዛ እንደዚህ በደንብ አሽተን ከጨረስን በኋላ ጥፍጥፍ አድርገነው ለአንድ 30 ደቂቃ ያክል ፍሪጅ ውስጥ እናስቀምጠዋለን። ወይ ደግሞ ውጭም ቢሆን ችግር የለውም ጥፍጥፍ አድርገን እናስቀምጠዋለን ማለት ነው። እስከዛ ድረስ ይኸው ሽንኩርቴም እየበሰለ ነው። መስማማው እንዴት ቆንጆ ሆኖ እንደበሰለ አጋም ሆኗል የሚባለው አጋም መስሏል ይባላል እንግዲህ በሀገራችን እና ያው ቆንጆ ሆኖ በስሏል። አሁን በርበሬን ጨምርና በበርበሬው ደግሞ በደንብ እሽት አድርጌ በርበሬው በደንብ እስኪበስል ድረስ ውሃ ጠብ እያደረኩኝ አበስለዋለሁ ማለት ነው። ዘይት እኔ በኋላ ላይ ነው የምጨምረው። ዘይቱን በደንብ ማቁላላት ስለማልፈልግ ኦሊቭ ኦይል ነው የምጠቀመው። በኋላ ላይ ነው የምጨምረው። ሽምብራ አሳ እንግዲህ በርበሬ ሞቅ ሲል ነው የሚወደውና እኔም እንደዚህ ሞቅ ሲል ነው ደስ የሚለኝ። አፌ ላይ ዶሮ ነው የሚለው በእውነት እንዴት ደስ እንደሚልና እሱን አሁን በደንብ እንግዲህ በስሏል። ከዛ ማታ ያዘጋጀሁት ነጭ ሽንኩርትና ዝንጅብል አለ። እሱን 2 ማንኪያ ጨምርበታለሁ። ከዛ በዚህ በደንብ ከበሰለ በኋላ ውሃዬን ጠብ እያደረግኩኝ እየከደንኩ ነው የማበስለው። ዘይት ስለሌለው እንግዲህ እጃችን ማቆም የለበትም። ቶሎ ማማሰል አለብን። አለበለዛ በድስቱ ይይዝብናል፣ ይቃጠልብናል ማለት ነው። ቶሎ እናማስላለን። ይኸው እንግዲህ ቆንጆ ነው በስሏል። አሁን ዘይት ጨምርና እንግዲህ በዘይቱ ደግሞ በደንብ አበስለዋለሁ ማለት ነው። ዘይት የሚበቃኝን ያክል በደንብ አድርጌ ጨምርበታለሁ። ምክንያቱም የሽምብራ አሳ ዘይት በደንብ ይፈልጋልና በደንብ ጨምራለሁ ማለት ነው። እኔ የምጠቀመው ኦሊቭ ኦይል ነው። እናንተ እሱ የምትጠቀሙ ቆንጆ ነው። እኔ በጣም ነው የምወደው። ለወጡም ይጣፍጣል። በዛ ላይ ደግሞ ለጤናም ጥሩ ነው ብዬ ስለማስብ እሱን ነው የምጠቀመው። ድስቱን ምን ላይ እንዳስቀመጥኩት እየታያችሁ ነው። የብረት ድስት ክዳን ላይ ወይ ደግሞ በብረት ምጣድ ላይ ያስቀምጣችሁ እሳቱ ላይ ብትጥዱት ድስቱ አይቃጠልባችሁም። አጋጣሚ ረስታችሁት እንኳን ትንሽ ብትዘገዩ አይቃጠልባችሁም ማለት ነው። እኔ እንደዛ አድርጌ ነው የምጠቀመው። እንደዛ ተጠቀሙ። አሁን በመቀጠል እንግዲህ የቅመሜን አዘጋጅቻለሁኝ። ጥቁር አዝሙድ እጨምራለሁኝ 2 ማንኪያ፣
ጨምሬ በሱ ደግሞ ትንሽ ካቁላላሁት በኋላ ውሃ ጠብ እያደረግኩኝ እየከደንኩኝ እያማሰልኩኝ አሁንም አበስለዋለሁ። ካጠገቡ ብዙ አርቅም፣ ምክንያቱም እንዳይቃጠልብኝ ስለምፈራ ማለት ነው። ለፍቼ አሁን ደግሞ 2 ማንኪያ ኮረሪማ ጨምርበታለሁኝ። ሽታው እንዴት ደስ እንደሚል በስማ። እንደገና አሁን በዚህም በደንብ ሽታ አድርገዋለሁኝ። ዳርዳሩ እንዳይዝባችሁ ከታችም እንዳይዝ እሳቱን ቅንስ አድርጋችሁ ውሃ ጠብ እያደረጋችሁ መሀሉ ላይም ዳርዳሩም ጠብ እያደረጋችሁ እንግዲህ በየከደናችሁ እያማሰላችሁ በደንብ እስከሚዋሃድ ድረስ ትክትክ እስከሚል ድረስ ማማሰል ነው። አሁን እንግዲህ ይበስሏል። ብዙም ከዚህ በኋላ አይፈልግም። ይሄው እንደምታዩት እንግዲህ ቀስ እያለ ነው የሚንተከተክ ማለት ነው። ምክንያቱም እሳቱን ከስር በጣም ቅንስ ስላረኩት በደንብ ትክትክ አይልም፣ ግን ቀስ እያለ እየበሰለ ነው። ድስቱም ሳይዝ ወጡም ቃናውን ሳይቀይር ቆንጆ የሆነ እየበሰለ ነው። ይኸው እንግዲህ እየደረሰ ነው። አሁን ከዛ የሚያስፈልገኝን ውሃ ጨምር ያለሁኝ። አሁን ደግሞ መከለሻ ያዘጋጀሁት አለ። እሱን ጨምርና 1-2 ማንኪያ ጨምርና ከዛ በኋላ በደንብ ትክትክ ካለ በኋላ አሁን የመጨረሻ ይሆናል። በዚህ መሀል ላይ የሽምብራ ሳውን ጠፍጥፌና ቆራርጬ ነበረ። ቪዲዮ ጠፋብኝ። አዶኖ እንዴት ድሌት እንዳረኩት አላቅም፣ ጠፋብኝ። እንግዲህ ቂጣውን ጠፍጥፌ ጨርሻለሁኝ እና ያው እንግዲህ ይሄንን ይመስላል ማለት ነው። በእውነት በጣም ነው ደስ የሚለው። ስስት አድርጌ ነው አሳያቸዋለሁ ብዬ ነበር፣ ግን ጠፋብኝ ቪዲዮ ሳላሳያችሁ። ይሄኛው ይኸውላችሁ እንዴት ስስት አድርጌ እንደጠፈጠፍኩትና እንደቆረጥኩት እንደዚህ ቆንጆ ሆኖ በስሏል ማለት ነው። እንግዲህ ጨርሻለሁ። እንግዲህ ትንሽ ቀዝቀዝ ይበልና ያው እንግዲህ ይቀርባል ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ቪዲዮን ከወደዳችሁ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ባይ።